ኦኬ ሰላም እንዴት ናችሁ? ዛሬ የምናየው ሃው ቱ ኢንስታል ዴቢያን ቲዩብ ኦር ቡክ ዋርምን ነው። መጀመሪያው ኦፊሻል ፔጁን በዚህ ላይ እንፈልጋለን። ቻት ጂፒቲ ላይ ነው ለመፈለግ የሞከርኩኝ። ከዛ እነዚህ ላይ የሆነ ፋይሎች ይመጣሉ። አንዱ ፋይል ነክተን እንገባለን። መጨረሻ አካባቢ ላይ ዴቢያን ኢዲዩ 12 ምናምን የሚል ነገር ይመጣል። እሱን ዳውንሎድ ፋይል እናደርጋለን። አውቶማቲካሊ ፋይል ኤክስፕሎረር ላይ ይቀመጥልናል። ፋይሉን ቀጥታ እንትን ካልን በኋላ ኦራክል ቨርቹዋል ማሽን ላይ እንገባና ኒው እንለዋለን። ኒው ስንለው ይሄን ኢንተርፌስ ያመጣልናል። እዛ ቨርቹዋል ማሽን ኔሙን ዴቢያን ቲዩብ እንለዋለን። አይኤስኦ ኢሜጅ እዚህ ላይ አይኤስኦ ኢሜጅ እንትን እንላለን። ፎልደራችን ላይ እናመጣለን። እዚህ ላይ እዛ ፋይል እንትኖችን እንቀይርና ኦፕን እንለዋለን። ከዛ አናቴንድድ ኢንስታሌሽን የሆነውን እናጠፋለን። ቼክ ነበረ እሱን እንጥላለን። ቤዝ ሚሞሪውን ከ4000 በላይ ቢሆን ይመከራል። ነምበር ኦፍ ሲፒዩን 2 3 4 ማድረግ እንችላለን። ብቻ ከሁለት በላይ ይሁን፣ 2 እና ከዛ በላይ ይሁን። ዲስክ ሳይዙንም እንደዚህ ብንጨምረው የተሻለ ነው። ከ20 የተሻለ ቢሆን ጥሩ ነው። እዚህ ላይ ለማረጋገጥ ያክል ነው። ሌላ ነገር የሚያሳየው ነገር የለም። ፊኒሽ እንላለን ማለት ነው። ቀጣይ ይሄ ኢንተርፌስ ይመጣልናል። ፓወር ኦፍ ነው ዴቢያን 12። አሁን ይሄን ስታርት እንዲያደርገን ዳብል ክሊክ እናደርገዋለን። እዚህ ላይ ትንሽ እንጠብቃለን። አሁን ይኸው ስታርቲንግ ቨርቹዋል ማሽኑ እየጀመረ ነው። ግራፊካል ኢንስታል የሚለውን አውቶማቲካሊ እዛው ላይ ክሊክ አድርገን እንገባለን። እንዲታያችሁ እንደዚህ እናድርግና ፕሮሰስ እያደረገ ነው። እዚህ ላይ ላንጉጃችን ባይ ዲፎልት ግልጽ ነው። ዩናይትድ ስቴትስ የሆነ እዚህ ላይ ኮማንድ ፍሮም ኢንስታሌሽን ሚዲያ አዲሽናል ኮምፖነንቶችን እያስገባ ነው። እዚህ ላይ ቀለል ያለ ነው። ትንሽ ሰዓት ስለሚፈጅ ብቻ ነው። ሆስት ኔማችን ዴቢያን ነው መሆን ያለበት። እዛ ዶሜን ኔማችን አለማስገባት እንችላለን። እንዳደረግነው እንትን ማለት እንችላለን። እዚህ ላይ ፓስወርድ እናስገባለን ለሩት ፓስወርዳችን እና እንደገና ደግሞ ሪኢንተር እናደርገዋለን። ቀለል እንዲል ብዬ ነው እንደው ያደረኩት እንጂ የተሻለ ፓስወርድ ማስገባት ይቻላል። እሺ ኮንቲኒው እንበለው። ፉል ኔም ዘ ኒው ዩዘር እኔ አሁን በራሴ ስም ላድርገውና በጌታቸው ብዬ ሞላዋለሁኝ። እዛ ኮንቲኒው እንላለን። ዩዘር ኔማችን በዛው እንዲቀጥል እዛ የኒው ዩዘሩ ፓስወርድ ሌላ ፓስወርድ እናስገባለን። ከዚህ ላይ 5 እናደርግና 1 2 4 5 እናደርገው። እዛ ኢንተር እናደርጋለን። እዚህ 1 2 3 4 5 እናደርጋለን እና ኮንቲኒው እሺ ታይም ዞናችን ኢስተርን ሴንተር ነው። እኛ ኢስተርን የሚለውን መርጫለሁኝ። እናንተ የፈለጋችሁትን መምረጥ ትችላላችሁ። እሺ አዲሽናል ኮምፖነንት ያስገባን ነው። ፓርቲሽን ዲስክ ስታርቲንግ ፓርቲሽነር ኢንታየር ዲስክ ይሻላል ወይስ የሚለው ኢንተር ባይ ዲፎልት ራሱን እንጠቀም አደርጋለሁ። ዲስክ ፓርቲሽን ያዘው የመጣውን ለኔ ዩዘሩ ይሄ የመጀመሪያው የተሻለ ስለሆነ እሱን ኦል ፋይልስ የሚለውን ፊኒሽ ፓርቲሽን ነው። እዚህ ላይ እንደጨረስነው ማሳየት ነው። ኮንቲኒው እንላለን። ቼንጅ ካለ እንዲጽፍልና የስ ማለት የተሻለ ነው።
ኢንስታሊንግ ዘ ቤዝ ሲስተም ትንሽ ሰዓት ይፈጃል። ይሄ ያለመቆራረጥ እየሞከርኩ ነው እንጂ ወደ 30-40 ሚኒት ይጨርሳል። እያለቀ ነው። ኦኬ ኤክስተርናል ኢንስታሌሽን ያን ያህል አያስፈልግም ነው በለው። ሚረር ካንትሪ ዩናይትድ ስቴትስ በሚለው ነው የገባሁኝ። እቺ ሚረሩ debian.debian.org የሚለው ነው። ኮንቲኒው በለን ይሄን ያህል ማድረግ እንችላለን። ብላንክ ፎርንን ኦፕሽናል ስለሆነ እሺ ይሄ እስከሚጨርስ ትንሽ መጠበቅ ይኖርብናል። የመጨረሻው ፕሮሰስ ይሄ ነው። ሴሌክት ኢንስታል ሶፍትዌር ወደ 1 ሰዓት ምናምን ይፈጃል። እሺ ፓስፔን ዘ ፓኬጅ ዩዜጅ ሰርቬይ ይሄን የስን ነው። ኦኬ ይሄ ሶፍትዌር ቱ ኢንስታል የሚለው እነዚህ ሶስቶች መብራት እንደ ቼክ መደረጋቸውን ማረጋገጥ አለብን። እዛ ኮንቲኒው እንላለን። ወደ 1400 ፋይል ነው ያለው። እነሱ በጣም ጊዜ ይፈጃሉ። እነሱን እስከሚገቡ ድረስ እንጠብቃለን። አብዛኛው ሰዓት የሚጨርሰው ይሄኛው ፓርት ነው። ትንሽ መታገስ ይኖርብናል። ኢንስታሊንግ ያለ ነው ጂአርቢው እሺ ፕራይቬት የስ እንለዋለን። ቀጥታ ኮንቲኒው እንላለን። በዚሁ በዲፎልት ማኑዋሊ ሳይሆን ይሄኛው ይሻላል። እሺ ፊኒሺንግ ላይ ነው እየጨረስን ነው። ትንሽ ነው የቀረችን። ሶ ኮንቲኒው እንላለን። እዛ ሮቦት ይሆናልኝ ማለት ራሱን እዚህ በኋላ ራሱን በራሱን እያዘዘ የሚሄድልና በቃ ይሄ ማለት ነው። ይሄ ኢንተርፌስ ይመጣልኝ። እዛ ጨረስን። ኢንተር እንላለን እዚህ ላይ ትንሽ መጠበቅ ይኖርብናል። እሺ ኦኬ አይ ቲንክ አሁን ጨርሰናል። ይሄው አሁን ይሄ ኢንተርፌሱ መጥቶልናል። በጌታቸው ብለን የከፈትነው ዩዘር ኔም እዛ ይሄን ክሊክ እናድርግና ፓስወርዳችንን ማስገባት ይኖርብናል። ኒው ዩዘር ብለን ያስገባናቸውን 1 2 3 4 5 እናስገባለን። እሱን ኢንተር ብለን ኢንተር ስንለው በቃ ይኸው ይሄኛው ኢንተርፌስ ይመጣልናል ማለት ነው። የተለያዩ እንትኖች አሉ እዚህ ላይ የተለያዩ አጠቃቀም ሌላ ጊዜ እሰራላችኋለሁ። እነዚህን ኔክስት እያልን
ትክክለኛው ኢንተርፌስ ማየት እንችላለን ማለት ነው። ኔክስት እንለዋለን። ዌልካም እያለን ነው። እሺ ኔክስት ኦኬ